በዚህን ጊዜ በሽታ ካለብ ያዞራል በቃ ቂብላ ይጠፋል አላህ ምን ማረጉ ነው ትላለህ በቃ ምን አገባህ አንተ ለፈለገው ሰው አላህ ይሰጣል አንተን አማክሮ አላህ ይስጥ እንዴ የአላህ ውሳኔ እኮ ፓርላማ ላይ አይደለም የሚጸድቀው ራሱ አጽድቆ ጨርሷል ለፈለገው ይሰጣል አላወቅም እንጂ ላንተ የተሰጠው ብትቆጥሮ ደግሞ ቆጥራት ጨርሰው ቂብላ መጠመዞር ይሄን የበሰለ ቤት መምጣት በየቀኑ 5 ጊዜ መታጠብህ ቶርቶ የማልቅ ኒዕመተ الاسلام አላህ ሰጥቷል ቶርቶ ማያቅ ሰው ብዙን ጊዜው የበላዩን ስለሚያይ ነው እንጂ የሚቸገረው የበታቹን ቢያይ ብዙ መድኃኒት ያገኝ ነበር አሁንም የበታችን ካየ ብዙ መድኃኒት ታገኛለህ ቀላል ነው ብስጭት ስትል አጠገብ ነው አንድ ታክሲ ነው የምትይዘው ጳውሎስ ሄደ ዝም ብለ የሆነ ሰው ዘይር እዛጋ በሽንቱ አልጋ ላይ የሚሸና ሰው ታያለ እዛጋ ደግሞ ኦክሲጅን ተደርጎለት ደግሞ ገርገራ ውስጥ የገባ ሰው ታያለ እዛጋ ደግሞ እግሩ ተቆርጦ ሲሰራለት የምታየው ሰው አለ ብዙ መድኃኒት ታገኛለህ ስለዚህ አንተ ከሁሉም በላይ ነህ አንተ ከሁሉም በላይ ነህ ይሄን ካላየን እንኳን ለዲን አስተዋጽኦ ልናደርግ ይቀርና ለራሳችንም እምንተርፍ ሰዎች አልነበርን የዲን ጉዳይ ሲነሳ ትልቅ አስተዋጽኦ የተደረገበት ትልቅ መከራ የደረሰበት ዲን ነው እስልምና ሁሌ ቂያማ እስከምትሆን ድረስ የሚከታተለው ሰው አይቀርም ፈላጊው ብዙ ነው ሁሉም በእስልምና ሰነ ምግባር የሚሄድ ከሆነ የሚጨንቃቸው ሰዎች አሉ ማን ሙሰኞች ጉቦኞች ዘራፊዎች ገዳዮች ሐሜተኞች ለዚህ ሁሉ መድኃኒት ስለሆነ ማንንም እንዲመቸው አይፈልጉ ማንንም በተለይ ፈረንጆቹ እንዲመቸን አይፈልጉ ዘመናዊ ባሪያ ነው የሚያረጉ ዘመናዊ ባሪያ ስለዚህ እስላም ያለፈበት ታሪክ ስናይ والله እኛ ምንም የሆነው ነገር የለም አንድ ቤተሰብ የደረሰው መከራ እንደና አማር ያለ ያሲር ቤተሰቦች ሱመያ ላይ የደረሰው ከባድ ነው ሱመያ ሲባል ዝም ብሎ ተራስም እኮ አይደለም አንድ ሰው በሽጉጥ መግደልና አንድ ሴትን በሽጉጥ መግደልና አንድ ሴትን ማህፀኗ ላይ ብልቷ ላይ ወቅቶ መግደል በጣም ከባድ ነው ሱመያ ሲባል ዝም ብሎ ተራስም እንዳይመስልን ይሄን ታሪክ ነው ያሳለፈችው የዚሁ ቤተሰብ አካል የሆነው አማርም እኮ ሁበልበል ከአላህ ውጪ የሚጠቅም አለ ብለ ተናገር ሲባል እኮ አልልም አለ በል አልልም አለ መጨረሻው ግን ዱላው ከመብዛቱ የተነሳ ራሱን ስለሳተ ሁበል ይጠቅማል በላሉት ሁበል ይጠቅማል ብሎ ተናገረ ዱላውን አቆሙ ነገር ግን በጣም ስቅስቅ ብሎ አለቀሰ ሲያለቅስ አላህ ጭንቀቱን የሚያቀው ጌታ ከሰባቱ ሰማይ በላይ የሆነ ጌታ ቁርአን አወረደ በሱ ላይ የጭንቀቱን የሚያጌታ አላህ ብቻ ስለሆነ አላህ ብስራት ላከለት ኢላ መን ኡክሪሃ ወቀልቡሁ ሙጥመኢን ቢልኢማን አለ ይህንን የኩፍር ንግግር የተናገረው ውስጡ ኢማኑ ሙሉ ነው እየጠላን የተናገረውና አፉ ተብላል ተባለ ግን ሁበል አለ አላህ ግን የቀልብን የሚያጌታ ስለሆነ ነፃ ወጣ የደረሰበት ዱላ ቀላል አይደለም እነ ቢላል የደረሰባቸው መከራ ቀላል አይደለም ነብይ ናቸው አለይሂ ሰላቱ ወሰለም የፈለጉትን ነገር ጠይቀው መርሐባ የሚባሉ ናቸው ግን ለዚህ ዲን ጥርሳቸው ተሰብሯል አዝማሪ ተብሏል ገጣሚ ተብሏል ሟርተኛ ተብሏል ጠንቋይ ተብሏል በእያንዳንዷቸው በሚሏቸው ንግግሮች ግን ሁሉንም አላህ መልስ ሰጥቷቸዋል ይሄ ሁሉ ስድብ ተሰድቦ ተመቶ ምን ብሎ ግን አላህ ምን አላቸው
ኢና ከፈይናከ المستهزئين አላቸው ባንተ ላይ የሚያላግጠው ሁሉ እኛ በቂው ነን አለ አላህ አንተ ላይ የሚያላግጥ ሁሉ እኛ በቂ ነን አላቸው ይሄ ሁሉ መከራ በሳቸው አልፈዋል ግን ለዲን ያደረጉት አስተዋጽኦ ነብዩ አለይሂ ሰላቱ ወሰለም ይሄ ሁሉ ሆኖ ግን ይያለ ላለፈውም ለወደፊቱም ወንጀል ተምሯል ተብለው ግን እሳቸው ስራቸውን አላቆሙ እናታችን አንሻ ባወራቸው ሐዲስ ያለፈውንም የወደፊቱንም ወንጀል ተምርሃል ተብሎ ከተነገራቸው በኋላ እሳቸው ሌሊት ተነስተው ሲሰግዱ አይታ አላህ እኮ ምሮካል ምን ሊቀርብ ነው ሁሉም ነገር አድርጎልሃል ብላ ስትላቸው አንሻ የሚገርም ንግግር ነው የተናገሩት እሳቸው አፈላ አኩነ አብደን ሸኩራ ታዲያ አመዝጋይም ባሪያ ነው እንጂ መሆን ያለብኝ አመፀኛ ባሪያ መሆን አለብኝ እንዴ አንሻ ነው ያሏት ጀነት ተረጋግጦላቸዋል እንኳን ነብዩ አለይሂ ሰላቱ ወሰለም ይቀርና በስም ደረጃ ተጠቅሰው ጀነት የተመሰከረላቸው ሰዎች ብዙ አሉ ለዲን አስተዋጽኦ ከማድረግ ግን አልተወገዱ ዑስማን ኢብኑ አፋን ስንተኛው ኸሊፋ ነው አቡበከር ዑመር ኦኬ ለካ ከቀጠርኩኝ መልሱ ልነገርኳችሁ ማለት ነው ስንተኛ ነው ሶስተኛ ነው ዑስማን ኢብኑ አፋን ሶስተኛው ኸሊፋ ነው ረሱል አለይሂ ሰላቱ ወሰለም غزوة العسرة የተባለች ዘመቻ ኢብኑ አፋን ምን አለ ሙሉ ወጪ እኔን የምሸፍነው አለ ሙሉ ወጪ እኔን የምሸፍነው አለ ኤም ሳይበቃ እስካሁን ድረስ የሚገርማችሁ መዲና ላይ የዑስማን ኢብኑ አፋን እስካሁን ድረስ የምትወጣ የጉርጓድ ውሃ አለች ቢዕሩ ዑስማን ኢብኑ አፋን ናት የዑስማን ኢብኑ አፋን ያስቆፈራት የጉርጓድ ውሃ ናት እስካሁን ይተቀሙባታል ኤንም ተከለ ዑስማን ኢብኑ አፋን ረሱል አለይሂ ሰላቱ ወሰለም ምን አሉ ዑስማን ካሁን በኋላ ምንም አይጎዳውም አሉ ዑስማን ካሁን በኋላ ምንም የሚጎዳው ነገር የለም ነው ያሉት ማድረግ የሚገባው ነገር በተግባር ነው ያደረገው ማለት ነው በተግባር ምንም የሚያስቀረው ነገር የለም ቀድም እንዳልኳችሁ ማለት ነው መስጊዳችን 1000 ኩንታል ሲሚንቶ ይፈልጋል ሲባል አይ ሙሉ እንዳይሰበሰብ ብሎ የሚናገር ሰው የዑስማንን ታሪክ ደገመ ማለት ነው አንድ ነገር ሲያስፈልግ በዛ ነገር ላይ እኔ ብሎ መፎካከር መኖሩ ይሄ ቀላል ነገር አይደለም አላህ የወደደ ሰው ነው ይሄን የሚያደርገው እኔ ያደርጋለሁ ማለት ልክ 2003 ይመስለኛል አንድ መድረክ ላይ አንድ ቦታ ላይ የገቢ ማሰባሰቢያ ለአንድ መስጊድ እየተደረገ ያለ ያአላህ ነገር እኔ መስጊዱ ላይ መድረክ እየመራው ነበርና መስጊዱ ይሄን ነገር ያስፈልጋል ብዬ ስናገር አንድ ልጅ አይታየም ግን ከኔ ጋር ግን በምልክት ተግባብተናል ምን ይላል ወላሂ እኔ ሸፍነዋለሁ አለ ሲል አቃው ነበርና ልጁን በጣም የሚያሳዝን ነው ንያው በጣም ደስ ብሎኛል አልኩኝ እኔ ንያው በጣም ደስ የሚል ነው ነገር ግን የሚያሳዝነው ላጤ ነው አላገባም አልኩኝ እኔ ይሄን ስለካ በማይክ ሴቶች እያዳመጡት ነው አንዷ ልጅ ምን ትላለች ያ ረቢ የኔ አርገው ትላለች ከኔ አታስመልጠው ይሄ ልጅ ትላለች ገና እኮ መልኩን አላየችው በጣም የአላህ ስራ ነው የሚገርማችሁ ግን በኋላ የመስጊዱ ኢማም ገንዘቡን ሲሰጠው እባክህ አንድች ልጅ እኮ ጥሩ ልጅ አለች እንደው መድረሳችን አካባቢ እኮ ጥሩ ልጅ አለች እንደው እሷን ብታገባ ጥሩ ነው ብሎ ይነግረዋል እሺ ካላየዋት ይላል ያያታል እሷም ስታይ በዚህ ሂደት እንግዲህ ያው አላህ ገጠማቸውና ተጋቡ ሲጋቡ ያው ባልና ሚስት ሲፎካከሩ አልহামዱሊላህ ምን እኔን እንዴት እንዳገኘሽን ታውቂያለሽ አይደል ይባባላሉ አንዳንዴ በዚህ ሂደት ላይ ያሉ ሱብሃንአላህ እየተነጋገሩ ያለ
በሁለት ወራቸው አካባቢ ይሄ ሙሽራ ይደውልልኛል እኔ አረ ዛሬና ታሪክ ልንገር ይለኛል ታሪኩ ምንድነው አይ የዛን ጊዜ እኮ ስነይት ሙሉ ነገር ነይቼ እቺ ልጅ በማይክሮፎን እኮ ያ ረቢ እኔ አርገው ብላ ዱዓ አርጋ ነበር እኔ ልፎክርባት እኮ አልহামዱሊላህ በእናትሽ ዱዓ አገኘሽኝ ስላት ዝም በል በእናትህ ዱዓ አይደለም ኑሩ በተናገረው በማይክ ነው ያገኘው ትሏለች አላህ አገናኛቸው የሚገርማቸው ዛሬ ወልዶ የ5 ልጆች አባት ሆነዋል የ4 ወይም የ5 ልጆች አባት ሆነዋል አንደኛው ዱዓ መቼ ሙስተጃብ እንደሚሆን አታውቀው እዛው ያደረገው ነገር ግን አኺራ ገዛለት ያው የአንድ ሰው መልካም ስራ እንዲበረታ ከሚያደርገው አንዱ ምንድነው ያው ጥሩ ሚስት ነው አርባዓቱ ሚን السعادة ብለዋል ረሱል አለይሂ ሰላቱ ወሰለም አላህ አራት ነገር የገጠመው ሰው ድለኛ ነው ብለዋል ከነዛ መካከል አንዱ ያው ጥሩ ሚስት ናት ያቱም ጥሩ ሚስት ከሌለ ከወዛደር ትጣላለ ከኒስትሮ ትጣላለ ከትራፊክ ትጣላለ ካሮጊ ትጣላለ ከሁሉንም ትጣላለ መጀመሪያም ከቤት ስትወጣ ቂብላ ጠፍቶካል አለመውጣት ነው እንጂ ከወጣ ከማትጣላው ሰው የለም ጨርሰ ተስማምተ ነው እንጂ መውጣት ያለብህ ተጣልተ የምትወጣ ግን ከሆነ ከብዙ ሰዎች ጋር ነው የምትጋጨው ያው ሴቶች እናስተካክል ካሉ የሚያስተካክላሉ ከካዕባ ውጪ ምናሰግድ ካሉ ያሰግዱዋል በቃ ቂብላ ሁሉ ይጠፋና ወደዛ ሰግዳለ ይሄን ሁሉ ሊያደርጉልህ ይችላሉና አላህ ከነሱም ይጠብቀን እነሱንም ከኛ ይጠብቃቸው እና ለዲን አስተዋጽኦ ካደረጉት ከነበሩት መካከል ዑስማን ምንም ነገር አይጎዳውም ያሉት ይሄን የመሰለ ታላላቅ ስራዎችን ነበር ሲሰራ የነበረው ሌላው በ18 አመት ወታደርን አጅቦ ይሄደ በ18 አመት ወታደርን አጅቦ ይሄደው ኡሳመቱ ኢብኑ ዘይድ የተባለ የ18 አመት ወጣት ነው ዛሬ የ16 እና የ15 አመት ወጣቶች ናቸው አይደል ሁለት ሴት አቅፈው የሚሄዱት መንገድ ላይ እጁ ራሱ አልደርስ ብሎ ተንከራቶ ነው የሚሄደው ስቃይ አንድማ እኮ ሞኝ እየተባለ ሁለት አቅፎ ነው የሚሄደው አላህ አርዝሞበት ተሰቃይሏል ተሰቃይቶ ተንጠልጥሎ ይሄዳል ይሄ በ16 አመት ልጆች እየተሰራ ያለ ነው ከ15 ከ20 አመት በፊት እንግዲህ እኔ ራሴ ትምህርት ቤት በቅጣት መቀጣው የነበረው ተማሪ ተሳስተ ስትቀጣ የነበረው የዛን ጊዜ ሴት መሃል ነበር የሚያስቀምጡ ያው በትጠጊው እግርሽን ነው መሰብሽ ጠጋቤ ይያልክ አንቺም በትጠጊያል መሃል ነበር የምትቀመጡ የነበረው ኡሳመቱ ኢብኑ ዘይድ ጦር ነው ይዞ ሄደው ያ ሁሉ ታላላቅ ሰሃቦችን ይዞ ነው ሄደው ትንሽ እድሜው ትንሽ ነው ተብሎ እስልምና ትንሽ ያረገ የዛ ብሔር ስለሆነ ትንሽ የሚባል ብሔርም የለም የሰው መለኪያው ሰው ነው ከዛ ውጪ ደግሞ በኢልሙ ደረጃ የሚበልጠውን ሰው ደግሞ መሪ ያደርጉታል ረሱል አለይሂ ሰላቱ ወሰለም ኡሳመቱ ኢብኑ ዘይድ እጁን አውጥቶ ካልመረጣችሁኝ ብለው ሳይሆን እሳቸው በደረሳቸው ወሂ ኡሳመቱ ኢብኑ ዘይድ ነው እንደውም እሳቸው ለየት የሚያደርጋቸው እኮ ነብዩ አለይሂ ሰላቱ ወሰለም ምረጡኝ ያለ ሰው እኮ አይመርጡም እቺን ወንበር ለሚከጅላት ሰው አልሰጣትም ነው ያሉት ወንበሯን ለፈለገ ሰው የሚሰጡ አልነበሩ ፈቱ መካ ሲከፈት እኮ ፈቱ መካ በሚከፈትበት ጊዜ ሁሉም ጓጉቷል ሰሃቦች ሁሉ ግን ማንንም የጠሩት ቢላልን የጠሩት ጥቁርነቱ አልከለከለውም አበሻ መሆኑ አልከለከለውም ሁላቸውም ከዓባ ላይ ወጣው አዛን ቢሉ ደስተኛ ናቸው ወላ አቡበከር ከጅሏል ዑመር ከጅሏል ያልከጀለ ሰሃባ የለም የታለ ቢላል ነው ያሉት በአቡበከርና በዑመር ተከሻ ከፍ በልና እላይ ወጣ አዛን በል ነው ያሉት የኛ ዘር ትልቅ የሚባል የለም በዘር ጀነት የሚገባ የለም ዘሩም ትንሽ ሆኖ ደግሞ ጀሃነም የሚገባም የለም ሁላችንም መሰረታችን አደም ነን አደም ደግሞ ከአፈር ነው ስለዚህ እነዚህ ትልልቅ የነበሩ ሰሃቦች መካከል ኡሳመቱ ኢብኑ ዘይድ ትልቅ ታሪክ ከሰሩት
መካከል አንዱ ነው። ስለዚህ እኛስ በ18 በ20 በ30 ያለን ወንድሞች ምን ያህል ለዲናችን አስተዋጽኦ አድርገናል? አላህ በተከበረው ቃሉ ምን ይላል? ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ለነገ አገር ስንቅ እንዲሆን ካለ ነገር አበርክት ስጥ ብሏል። አላህ ከሰጠ ነገር ለምን እንኳን የሰጠ ነገር ይቅርና አንተ ራስ የሱ ዕቃ ነህና። ወብተጊ ፊማ አታከ አላሁ ዳረል አኺራ። ግን ይህን ስጥ ሲባል እንዳንረሳ ደግሞ ይህን ስጥ ሲባል ወላ ተንሳ ነሲበከ ሚነ ዱንያ፣ የዱንያ ዕጣ ፈንታን ድርሻም ደግሞ እንዳትረሳ። አንድ ሰው የቤተሰብ ኃላፊ ሆኖ ገንዘብን ሁሉ በትን አይባልም። የልጆቹንም ሐቅ መጠበቅ አለበት። ነገር ግን ለኸይር ነገሮች መስራትና ለዚህ አላህ ለመረጠን ዲን እስልምና መስራት የምንችልበት ብዙ እዚህ በተለያየ ትምህርት ላይ ያላችሁ ወንድሞች አላችሁ። ነጋዴዎችም ልትኖሩ ትችላላችሁ። አላህ ስንት እንደሰጠ አንተና አላህ ትተዋወቃላችሁ። አላህ ምን አይነት ኢልም እንደሰጠ አንተና አላህ ትተዋወቃላችሁ። ምን ያህል ሰዎች ወደ ጀሃነም ሲሄዱ ካልተጨነቅ ለዲኔ አስተዋጽኦ ማድረግ የምችልበት ነገር ምንድነው ብለን ካልተጨነቅን አላህ ይጠይቀናል፣ እንጠየቅበታለን። ምክንያቱም እኛ ስማችን ማን ነው? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ፣ ምርጥ ህዝቦች ነው የተባልነው። ምርጥ የተባልነው የተለየ ልብስ ስለምንለብስ አይደለም። ምርጥ የተባልነው የተለየ መኪና ስለምንነዳ አይደለም። ምርጥ የተባልነው በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ። ስለዚህ ለዲናችን ስናስቀድም አንዳንድ ያውን የሚገርመኛል ከወንድም ጋር ለምን ተጣላ ሲባል አይ እኔ አልተጣላውም ለዲኔ ብዬ ነው ይላል። አረኛ የሚያጣላ ዲን የለም። አንዳንድ ቦታ ደግሞ አንድ ቂብላ ተዙሮ ቦክስ ሲሰናዘሩ ደግሞ የምታይበት አለ። ሁለቱንም ብትጠይቃቸው ጀነት ፈልገን ይላሉ። እንዴ ወንድም ተደብድቦ ጀነት ይገባል እንዴ? የወንድም ጥርስ ተወልቆ ጀነት ይገባል? አይብ ነው እንጂ ወንድሙን በመጥፎ አይን ማየቱ ብቻ ለወንጀል ይበቃዋል ነው ያሉት ረሱል አለይሂ ሰላቱ ወሰለም። ወንድሙን በመጥፎ አይን ማየቱ ቶ መደብደቡን ቶ መዝረፉን መስደቡን በመጥፎ አይን ወንድማችን የምናይበት አይን ካለ ገና እኛ ሕክምና ያስፈልገናል። ዛሬ የምናየው የዚናው መስፋፋት፣ የአማና መጥፋት፣ የአባት ከልጅ ጋር ልጅ ከአባት ጋር እናት ከልጅ ጋር ልጅ ከእናት ጋር አለመግባባት ስናየው ይሄ ሁሉ ነገር መስተካከል የሚችሉት በመልካም ማዘዝ ከመጥፎ መከልከል ሲኖር ነው። ያን እስካላደረግን ድረስ የተሻለ ትውልድ ይኖራል ተብሎ አይጠበቅም። ብዙን ጊዜ የተሻለ ትውልድ ደግሞ የሚኖረው ሰዎች ለዲናቸው አንድ ነገር ተክለው ሲሄዱ ነው። ይሄ ጀማዓ ዛሬ እዚች ጋር መስጊድ ባይሰራ ኖሮ ሰለፍ ይሄዳል ወይም ኑረዲን መስጊድ ይሄዳል ወይ ሼህ ሆጀሌ ይሄዳል። አንድ ታሪክ ሰራ ማለት ነው። እዚህ ጋር ያለው ከታች ያለው ቁርአን የሚያቀራው ሰውዬ ደግሞ አሊፍ ብሎ ካስከተመ አንድ ትውልድ አድኗል። ነጋዴው ደግሞ ማን ነው እዚህ አካባቢ መጥቶ የሚያቀራው ብሎ ደግሞ ኡስታዙን ተከታትሎ ያንተ ሀያት የቤተሰብ ኃላፊነት በእኔ ላይ ጣለው፣ እኔ ኸድማለሁ ካለ አስተዋጽኦ አደረገ ማለት ነው። በእንደዚህ ሂደት ካልሄድን የቀራው ደግሞ ኢልሙ ተሸክሞ መዞርም ስለሌለበት በዚህ በተሸከመው ኢልም ደግሞ ሰዎችን መጥቀም አለበት። ሰዎችን የማንጠቅምበት ከሆነ ጠዋት ቢዚ ነኝ፣ ማታ ቢዚ ነኝ፣ ከሰዓት ቢዚ ነኝ፣ እንትና ሞቶ ነበር ለቅሶ አልሄድክም፣ አረ ቢዚ ነኝ፣ መች ትሄዳለህ እሁድ፣ ለምን ቢዚ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቢዚ ሜንኮ ዱንያ ላይ ነው። አሁንም የሰማው ነገር ዱንያ ላይ ነው። ገና ስራ አልጀመርን 4 ሰዓት እየወጣን 11 ሰዓት እየገባን ቢዚ ነን እንላለን። ውሸት ነው እኮ። ውስጣችን እኮ ባዶ ስለሆነ ነው። ስራ ጀምረን እኮ አይደለም። ራሱን ሊያስጨንቅ 2 ሞባይል የሚይዛል። በዚህ ይጠራበታል፣ በዚህ ያናግሩታል። ባቋ አንዴ ጠብቀኝ ይላል። አረባህ ካንዲ በቃል ዝም ብለ ምን አስጨነቀ?
በግድ ራሱ የሚያስጨንቅ አይቅርብኝ ነው እኮ አይቅርብኝ የትኛው ስራ ሰርተን ነው ቢዚውን ነው ወንድምህ ታሞ ካልዘየርከው በወንድምህ ቢዚ ካልሆንክ የውሸት ነው አንተ ቢዚ ወንድምህ ታሞ አልኮልፌ ቀብርና ሌር ነው ሲባል ዝጋ ሱቅህን ዝጋ ቢዚ ሆንክበት ነገር ከዚህ የበለጠ ዱንያ ላይ ቢዚ የለም